ወደ ገደለው። የሰው ልጅ ፕራይቬት ፕሮፐርቲ ወይም የግል ንብረት የሚባል ነገር ከመጣ በኋላ በሰላም አብሮ ለመኖር የጋራ መግባባት ላይ ለመድረስ ህግ የሚባል ኮንሰፕትን ፈጠረ። ከዛም በዛ መሰረት ነገሮችን አቻችሎ አብሮ መኖሩን ቀጠለ። ሆኖም ግን የሰው ልጅ አልፎም ቢሆን መጋጨት እንዲሁም አለመግባባትን ማቆም ግን በጭራሽ አልቻለም። በተለይም በግለሰብ ደረጃ ብቻ ሳይሆን በሀገራት መካከል ሀገራት የበላይነትን ለማሳየት እርስ በእርስ መጣላትና መዋጋትን ቀጠሉ። በዚህም በታሪክ በጦርነት ምክንያት የብዙሃን ነፍስ እንዲሁም ብዙ ንብረቶች ሲወድሙ ሰምተናል፣ አንብበናል፣ አይተናል፣ እያየን ነው። ይህን የዓለም አቀፍ ሰላምና የጋራ መግባባትን ለማምጣት የዓለም ሀገራት አንድም የሀገር ሉዓላዊነት በሚል መሪ ቃል ሀገራት ዜጎቻቸውን ለማስተዳደርና የአካባቢ ሰላም ለማምጣት የራሳቸውን ህግ እንዲያወጡ በማድረግ በሌላ በኩል ደግሞ የዓለም አቀፍ ህግን ወይም ደግሞ ኢንተርናሽናል ሎው የሚል ህግ በማውጣት የዓለም ሰላም እንዲጠበቅ ሙከራ ሲደረግ ቆይቷል። ዛሬም ቢሆን እየተደረገ ነው። ስለዚህ ከነዚህ የዓለም አቀፍ ህግ ወይም ደግሞ ኢንተርናሽናል ሎው ተብሎ በዓለም አቀፍ ደረጃ ከወጡት ውስጥ አንዱ ኢንተርናሽናል ሁማኒቴሪያን ሎው የምንለው ወይም ደግሞ ሎው ኦፍ አርምድ ኮንፍሊክት የጦርነት ህግ የምንለው ነው ማለት ነው። ይህ የጦርነት ህግ የምንለው ህግ ጦርነት በተነሳ ጊዜ ወይም ደግሞ ጦርነት ከተነሳ በኋላ ተግባራዊ የሚደረግ ሲሆን ይህም ጦርነቱን ሂደቱን ለመቆጣጠርና አንዳንድ ገደቦችን ለማስቀመጥ የወጣ ነው። ነገር ግን አሁን እዚህ ጋር በጣም ትልቅ ጥያቄ ሊሆን የሚችለው ጦርነት የሚባለው ነገር የሚመጣ ወይም ደግሞ ሀገራት ሊሆን ይችላል ወይም ደግሞ በአንድ ሀገር ውስጥም ሊሆን ይችላል ወይም በተለያየ ሀገራት መካከል ጦርነት ሊነሳ የሚችለው ወደዛ ሊኬድ የሚችለው አንድም የሆነ ችግር በተፈጠረ ጊዜ ያንን ችግር ተስማምቶ ተነጋግሮ በስምምነት መፍታት ሳይቻል ሲቀር ወይም ደግሞ ባወጡት በተስማሙበት ህግ ላይ በዛ ህግ መሰረት ያ ችግር አልፈታ ሲል እንደ መጨረሻ አማራጭ መሳሪያን መጠቀም እንዲሁም ንብረትን ማጥፋት የሰው ነፍስንም ማውደም የሚለው የጦርነት ኮንሰፕት ይመጣል። ይህ ሆነ መጀመሪያ ሊገዛው ያልቻለው ህግ ጦርነት ህግ ተፈጻሚ መሆን ስላልቻለ ከሆነ የመጣው እንዴት ነው? ይህ የዓለም አቀፍ ህግ ጦርነት ይገዛል ወይም ደግሞ የጦርነት ህግ የሚለው ነገር አለ ያለው ምንድነው የሚል ለብዙ ሰዎች ጥያቄ ሲሆን እናያለን፣ እንሰማለን። ስለዚህ በዚህ መሰረት በተወሰነ መልኩ ይሄንን ጥያቄ ለመመለስ በዚህ አጭር ቪዲዮ አዘጋጅቼላችኋለሁ ማለት ነው። ስለዚህ በሚቀጥሉት 1-2 ደቂቃ ውስጥ ለመመለስ እሞክራለሁ። በመሰረቱ የጦርነት ህግ ተግባራዊ መሆን የሚጀምረው ሌሎች ህጎች ተፈጻሚ መሆን ሲያቅታቸው ወይም ደግሞ በህግ ወይም በስምምነት ነገሮች አልፈታ ሲሉ ወደ ጦርነት እንደ መጨረሻ አማራጭ የሚገባ መሆኑ ግልጽና የማይካድ ሀቅ ነው። ነገር ግን ይህ የጦርነት ህግ ተብሎ በዓለም አቀፍ ደረጃ ኢንተርናሽናል ሁማኒቴሪያን ሎው የመጣው ምክንያት አንዱ ጦርነት ከተነሳ በኋላ ግን ያ ጦርነት ኮንትሮል መደረግ መቻል ስላለበት ወይም ደግሞ በዛ ጦርነት ውስጥ ሊጎዱ የሚችሉ ሰዎች ሊሆን ይችላል ወይም ደግሞ ሊጎዱ የሚችሉ ንብረቶች መጠናቸው እንዲቀንስ ጉዳታቸው እንዲቀንስ ለማድረግ ነው። ለምሳሌ የዓለም አቀፍ ወይም ደግሞ ይሄ ኢንተርናሽናል ሁማኒቴሪያን ሎው የምንለው ወይም ደግሞ የጦርነት ህግ የምንለው ዋና ዓላማ ይሄ ነው ማለት ነው። ዋናውና ትልቁ ዓላማ አላስፈላጊ unnecessary ሰፍሪንጎች እንዳይመጡ ማድረግ ነው። ይህ ማለት ለምሳሌ አንድ ሰው በጦርነት መካከል እጁን ሊሰጥ ይችላል፣ ሊማረክ ይችላል። ስለዚህ እጁን ከሰጠ በኋላ እጁን ሰጠ ማለት አመነ ማለት ነው። ስለዚህ በጉልበትም ቢሆን መጀመሪያ እምቢ ያለው ያፈነገጠው ነገር ላይ አሁን ተስማምቷል ማለት ነው። ይህ ከሆነ ደግሞ በተስማማበት ሁኔታ እጁን በሰጠበት ሁኔታ መሳሪያውን ተቀብሎ ምርኮ አድርጎ መውሰድና ተገቢውን እንክብካቤ በማድረግ ከዛ በሰላም ህይወት እንዲቀጥል ማድረግ እንዲቻል ነው እንጂ ይህ ህግ ግን ባይኖር እንደዚህ አይነት ሴታፖች ባይቀመጡ ደግሞ የሰው ልጅ እጅን ከሰጠ በኋላ ኦሬዲ አሸንፊያለሁ በማለት ጥይት በማምጣት ሊጎዳ ይችላል። ሌላው ደግሞ የሰው ልጅ ላይ ጉዳት ጦርነት ላይ የሚሳተፉ ሰዎችና የማይሳተፉ ሰዎችን
አንድ ላይ ቀላቅሎ አለመጉዳት ማለት ነው። ስለዚህ ጦርነት ላይ እኔ ጦርነት ዋጋለሁ እሳተፋለሁ ብሎ መሳሪያ ታጥቆ ዩኒፎርም አድርጎ ግንባር ያለውንና ቤቱ የተቀመጠ በሰላም የኖረን ዜጋ አንድ ላይ እንዳይመታ እንዳይጎዳ ያንን እንዲለይ የተለያዩ ፕሪንሲፕሎች ተቀምጠዋል። አሁን ይህንን የሚገዛ ፕሪንሲፕል ዲስቲንክሽን የምንለው ሌላው ንብረቶችን የሰው ህይወት ብቻም ሳይሆን በዛ ጦርነት ውስጥ በቀጥታም ሆነ ዳይሬክትሊም ኢንዳይሬክትሊም የዛ ጦርነት ያልተሳተፉ ወይም ደግሞ በዛ ጦርነት ያልተካተቱ ጥቅም ላይ ያልዋሉ መሳሪያዎችም ሆነ ቦታዎችን አለመንካት። መኪና ሊሆን ይችላል፣ የህዝብ ትራንስፖርት ሊሆን ይችላል፣ ቤተ ሃይማኖቶችን ሊሆን ይችላል፣ ትምህርት ቤቶችን ሊሆን ይችላል። የጦርነት አካል በማድረግ እንዳይመቱና እንዳይጎዱ ለማድረግና ስለዚህ በአጠቃላይ ይህ የጦርነት ህግ የምንለው ባጭሩ የመጣውና ያስፈለገው ጦርነትን ማስቆም ዓላማ ይዞ ሳይሆን ጦርነቱ ኦልሬዲ ተጀምሯል። አፕላይ መደረግ የሚጀምረው ያ ጦርነት ከጀመረ በኋላ ነገር ግን በዛ ጦርነት ሂደት ውስጥ ሊደርሱ የሚችሉ አላስፈላጊ ጉዳቶች እንዲቀንሱና የጦርነቱ ታርጌት ያሉ አካላት ንብረቶችም ሆነ ሰዎች በዛ ጦርነት ምክንያት እንዳይጎዱ ለማድረግ ነው። ስለዚህ በዚህ መሰረት ዛሬ በተለያዩ ዓለም ሀገራት ኢራን፣ እስራኤል፣ አሜሪካ፣ ሌሎች ሀገራትን ጨምሮ ምን እየተካሄደ ይህ የጦርነት ህግ ወይም ኢንተርናሽናል ሁማኒታሪያን ሎው የምንለው ተግባራዊ የሆነ ነው? ማንስ ነው ተግባራዊ ማድረግ ኃላፊነት ያለበት የሚሉት ደግሞ አሁንም ጥያቄው ነው ይቀጥላሉ። በሚቀጥለው ቪዲዮ ደግሞ መልሶቻቸውን በዝርዝር ይዘን እንመጣለን። ከኛ ጋር ቆዩ።